ስለሚያምር ሀብታም ስለሆንኩ በቃ ሰው ማላጣ ነው አመመስልሽ። አንተ ፈልግሃትን ቢምትል ትኖራለች በጭራሽ። የሰው ልጅ መልክ ሆነ እንጂ መስፈርቱ ልብ ቢሆን ህይወት አይከብድም ነበር። እና እኔ ልብህን አይቼዋለሁ በደንብ እንደገና መኖር እንደምችል ደስተኛ መሆን እንደምችል ያለኝን ባለኝ እንዳመሰግን አድርገሽኛል። እኔ የምልህ በእኔ ደስተኛ ነህ? አዎ ልቤ ምሩ መጣልሽ መጣ ምሩ የለችም ዛሬ ስራ አልገባችም ነው? አዎ እረፍት ላይ ነች። ኡፍ ሲያስጠላ። ቆይ ለምን አልፈልገም አትዩ አልኩት ግን አይገባውም። እውነትም እረፍት ላይ ነሽ። አንዴ ውጭ ላውራሽ። ለምንድን ነው እንደዚህ የምታረጊው? አልፈልግህም አልኩኩ። አሁንም እሱ ላይ ነሽ? እኔ እኮ ስለሱ ላናገርሽ አይደለም የመጣሁት። እና አዲሷ ፍቅረኛ የቤትሽን በጣም ወደዋለችና ማን እንደሰራልሽ ማወቅ ፈልጋ ነው። ነው እንዴ? ቴክቶኒክ ኢንቴሪየሮች ናቸው። ሁሉንም አይነት ኢንቴሪየር ይሰራሉ? አዎ፣ ከዲዛይን ባለፈ ፊኒሺንግን በጥራት ይሰራሉ። ቤትሽን እያየሁት ነበር። አሁንም ደግሜ ሌው ይቻላል። ወይኔ ምንድነው? ፍቅረኛ ይመታ ነበር። ምን አየችን? አዎ። እንዴት ስትገባ አልሰማሃትም? በሩን አዘጋኸውም ነው? አንዳንድ ሰው እንደዚህ ነው፣ ሲገባ አታዩም፣ ሲወጣ ነው ፈራርሶሽ የሚወጡ። እንዴት ዝም አለች እና በቃ ሄደች ማለት ነው? እኔ እንጃ። መሄዱን ትሄድ። ምን አለ ግን ቢሆን ነገር አናቴን ብላኝ ብትሄድ። እንዴት ዝም ብላኝ ትወጣለች? ይሄ ውሻ እና ዝም ብለሽ መጣሽ? አዎ ዝምታዬ በደንብ ይቅጣ ይሁን። አይዞሽ በቃ አታልቅሽ፣ ቀረሽበት። እንዴ ያቺ ቸካ ጀለስ ሻርለች እንዴ? አዎ ናት። እና ምን እሺ አትነጋገሩም ነው? ባክ ዘግታኛለች። ምን ያ ሁላ ነገር ሆነሽላት? ደግ ሰርተ እጅን አትጣ። አመድ አፋሽ ያረገችሽ። ገና ለገና ገንዘብ አገኘው ብላ ፊቷን አንቺ ላይ ታዞራለች። አይዙ እንኳን ወዳጅ ጊዜም ፊት ያዞራል። አይዞሽ ለኛ ሲዞርልን ደግሞ ሰፈሯን በክላክስ እናስጨንቃታለን። ምሩ ባለቤትሽ ግን ቆየ? አዎ በእናት እንደውም መጣ። ፍቅር ታውቀው ጆ ኢዛና ውስጥ ነኝ። ይቅርታ እንግዲህ ሰሞኑን ፍሪ ጊዜ ካገኘው ደውልልሃለሁ። እሺ እኔም ካላስቸገርኩ ደውልልሻለሁ። ኧረ አታስቸግረኝ። ባልሽ ተጨነቀ መሰለኝ። ግቢ በቃ ቻው በቃ። ምን ሆነ ነው ጆ? ምን ሆንኩ? ደጋግመህ ደወልክ እና ደግሞ የት ሄድሽ ብዬ ነዋ። ልሸኘው። መሸኛኘቱ አስፈላጊ ነው? አቤት አስፈላጊ ነው ወይ? እየጠረጠርከኝ ባልሆነ። የለም የሚያስጠረጥር ነገር አድርገሻል እንዴ? በአንተ ላይ ለመወስለት ሀገሩ ሰፊ ነው። አይን ስር ምንም አልሰራም። እሺ ይቅርታ ግን አታምነኝም። አምነኸኝም አታውቅም። የምትወደውን ሰው መነው። እሺ ካለዛ ግን ከአይንህም ከልብም እንዴት እንዳመለጠ አታውቅም። አንቺ ነሽ ያለንበትን የነገርሻት? አሁንስ ለቅሷ ራሱ እንዴት እንደሰለቸኝ። እንዴ አልፋኝ ሄደች። ስሚ አንቺ። አቤት ጠራኸኝ? አላየሁም ለማለት ነው ዘግተሽኝ ያለሽው? ታስጠይኛለሽ። ሁለተኛ አጠገቤ እንዳደርሽ ብለኛል ነበር። ለምን አናገራለሁ? አይ አንቺ የሶስት ሳምንት ፍቅር እንደሆነ አውቅ ነበር። እኔም ለዛ ነው ፊት ያልሰጠሁሽ። ምን አለች? ኧረ ተያት ይቻጭ በርባሪ። ቆይ ለምን እንደምትወዳት ነግራትም? ማኔ ደሞ እቺ ምን ይወደዳል? የሆነች ሌላ ድርጊት ሌላ መጣ። በቃ ነኝ እጹቤ አንድ ያናግሪኝ። ይኸውልሽ እሱ ቃልና ተግባሩ ቢለያይም ግን ይወድሻል።
አንቺ በምን አወቅሽ? ወንድሜ እኮ ነው። ምንም ቢኩራራም ለሴት ልጅ እንዲሆን አይቻለው። ነገ ምሳ ቤት ልጋብዝሽ? ነገ አልችልም። እምቢ ማለት አይቻልም። ጾም አይደል? ነገ የምሄድበት ገዳም ሰላም። ማን ነው? አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ ምንድን ነው? ምሩ እንዴት ማለት? ለምን መጣ? ሚስት በቃ አልቻልኩም። ምኑን አልቻልክም? በስርዓት ሳልሰናበትሽ መሄድ። እንዴት እንደሆንኩ ነው ማየት የፈለግከው? እንዴት ስብርብር እንዳልኩ ምሩ መኖር እንደፈራው ነገን ለማየት እየታገልኩ እንደሆነ እሱ ነው ማየት የፈለግከው? ላገባ እኮ ነው። እና ልልበልልህ የኔ ነብዬ ሳልጨርስ ፍቅሬን በትነ ቤትህን ሰራ። ደስ ብሎኛል ልልበል? ይቅርታ። ውጣልኝ ውጣልኝ። ምሩ ይቆጭሻል። ቢያንስ በደንብ ቻው በይኝ። ልቤን ስለምታውቀው ነው አይደለ? ነይ እንደምነሽ ጠልቼሃለሁ። እውነት ጠልቼሃለሁ። እንደምነሽ ከተሰናበትሽኝ ከሄድሽ መልካም ትዳር እጠብቅሻለሁ። ምንድነሽ? ምሩዬ ቀጠሮ አለችብኝ። በእናትሽ እስኪ ብር ላኪልኝ። እሺ ደግሞ አምሮብሻል። ቴንክ ዩ። ቶሎ በይ እሺ። ያንቺን ልብስ ነው አይለበሰችው? አዎ ጓደኛ አይደለች? ችግር የለው። ሃይ ምሩ። ሃይ አይ ሰው ገና ለገና ሀብት መጣ ብላ ነው። ደሞ እኮ በወንድ ባመጣችው ሀብት እንኳን አለፈላት ባክ። ተመስገን ነው። ታዲያኛ ላይ ነው እንደምትመጻደቀው? ለዛውም ስንት ይሆንሽላት አንቺ ላይ። አንዳንድ ሰዎች እንደወፍ ናቸው። እንዴት መብረር እንዳለባቸው ታስተምራቸዋል። ልክ መብረር ሲችሉ ይወደዱብሃል። ልክ ነሽ። ለኛም ቀን አለ። በዛ ሄሎ ወጥቻለሁ። ሩም ጠብቂኝ፣ መጣሁ። በቃ ልሂድ። እሺ ይዙ ወይ ወደሃታል? ማኔ እኔ እኮ አንቺን ነው የምወደው። አትቀልድ ይዙ። እኔን እኮ ፍቅር አያቀኝም ምሩዬ። ታዲያ ለምን አብረሃት ትሆናለህ? ያው ጊዜ ማሳለፊያ። እኔንስ ትወደኛለህ? በጣም ወድሻለሁ የኔ ንጹህ ጓደኛ። እነሱ እንዳንቺ ቢሆንልኝ እኮ አብድላቸው ነበር። ለኔ አብደህልኛል እንዴ? እናሳ ይዙ ወይ ወድጄሃለሁ። እሱን ቀን በጉጉት ነው የምጠብቀው። የቱን? አንቺ ከኔ ፍቅር ሲይዝሽ ማየት። ከዛስ? ከዛማ ሌላ ሴት ትቼ አንቺ ጋር ሆናለሁ። እንዴት ነው? አምሮብኛል? አዎ። ቻው፣ በቃ እደውልሻለሁ። እሺ። ፍቅር ጨክና ጥላይም በመሄድ ይዙ የለም ልጠብቀው ይመጣል። አልሰማሽም እንዴ? ከሀገር ወጥቷል እኮ። እሺ ጥሩ ጊዜ አሳለፍን አይደል? በጣም እደውልሻለሁ። በቃ ይዙ። አቤት ምህረት። ደህና ነህ? ደህና ነኝ። ጠፋህብኝ እኮ። ስልክ አታነሳም፣ መልሰህም አትደውልም። አልተመቸኝም ነበር። አንድ ደቂቃ ለኔ ታዲያ። እኔ ፍቅር ቁልፍን ቦርሳዬ ውስጥ ረስተህ በምን ልገባ ነበር? አመሰግናለሁ። ሰላም ሰላም። ትንሽ ቆይቼ ልሂድ አይደል? መንገድ ዝግ ነው መሰለኝ። እሺ ነይ ግቢ። በቃ እደውልሻለሁ። እጹብ ይመጣልሽ። የታል? አየህ? ኧረ ወደዚህ እየመጣልሽ ነው። እናት ቆይ፣ ስምሽ ማን ነው? እኔ ነው። አዎ። ለምንድን ነው ተደብቀሽ የምታይኝ? ማ? እኔ? ኧረ እኔ ያላየሁህም። ትልቅ ሰው አይደለሽ? ምን ያሳስሳል? ከወደድሽኝ ንገሪ። ትልቅ ሰው?
የምወደድ ሰው ነኝ ብለህ ታስባለህ? እና ምን ይወጣልኛል? አይኔን ምጥልበት አይነት ወንድ አይደለህም። መስፈርቴን አታሟላ። መስፈርትሽ አስቀያሚ ነው እንዴ? ይመስለኛል ብዙ ሴቶች ቆንጆ ነህ ብለው ዋሽተውሃል። ለማንኛውም ወንድ ልጅ ቆንጆ ሳይሆን ጀግና ሲባል ነው የሚኮራው። አረ ወደዛ በጣም ነው የምታስጠሉት። ወደሃለች በቃ እንካ ቁጥር እንደውልላት ባልፈልግልኝ እስኪ ጥሩ ጸባይ ካለው ይበቃኛል። በእንደዚህ አይነት ነገር አትቀልጂ ምሩ። አልቀለድኩም። ከኔ ምን ጎሎሽ ነው? አንተ ህልም ብቻ ነህ ማለት ዛሬ ነገ እንጋባለን እያልክ ህልምህ ላይ ተመስጠ ቀኔን እየበላኸው ነው። ያንቺ ጊዜ ብቻ አይደለም እኮ እየተቃጠለ ያለው። ጊዜ ከወንድ ልጅ የበለጠ ለሴት ልጅ ትርጉም አለው። አሁን ነገረኛ ሴት ምን ሆይ ይወደዳል? ዛሬማ ሞቻለሁ። እሷን ማረካቃቴ መጣች ልታጥረገርግህ። በል ፈጣሪ ካንተ ጋር ይሁን። አንዴ ላውራ አስፈልጌ ነበር። ይቅርታ ልታወራ አትፈልግም? አንቺ ደግሞ ማነሽ? ምን አገባ? ልታወራ አትፈልግም አልኩ። አትፈልግም? ስራ የለሽም እንዴ? ከቻልሽ መንገዱ ልቀቂልኝ ላውራት። እሺ ምንድን ነው የምትለኝ? እሷ ግን ሁሌ እንዲህ ነች። ምን ነው ነገረኛ ሆነችብህ? ሰው እንዴት ቁጣና ግልምጫ ይናፍቋል? አንተ እኔ ያቆመ ጓደኛዬ ላይ መሻፈድ ምን ይሉታል? ፍቅር። እሺ ፍቅሩ በል ወደ ጉዳይ። ጓደኛሽን እባክህ እሷ ወድሃለች። እኔን ለፍቅር አዲስ ናችሁ እንዴ? አቦን ሂድ በቃ። አየሽ እዚህ እንደሚሆን እርግጠኛ ነበርኩ። ደግሞ በጣም አምሮበታል። በይ አሁን ደውይለት። ምሩ ደህና ነህ? ይዙ ደህና ነኝ። እንዴት ነሽ አንቺ? ደህና። ዛሬ ከየት ተገኘሽ? ስልክ ያልጠፋብሽም እንዴ? አልጠፋኝም። ኧረ ማናት? ሄሎ ሄሎ። ወይዬ ምሩ አምሮብሃል ደግሞ። የታየሽኝ? አትሽከርከር፣ ቅርብህ አይደለም። አትራቂኝ ያልኩሽ ጠፋሽብኝ አይደል? ወድጄ እኮ አይደለም። እሺ ቢያንስ አንድ አግኝቼ ልቀፍሽ። ኧረ እንዳይሽ፣ ጊዜው ሲሆን እንገናኛለን። እወድሃለሁ። እሺ ሄሎ። ላትገባ እያንኳኳች ትሮጣለች። ይኸውልህ ድሮ ቺክን ማግኘት ከባድ ነበር። አሁን ግን ጊዜው ተቀይሯል። እንዴት? አንተ ፈልግ እንጂ ሴትን ለማስመጥ ምንም ነው ማይከብድህ። እስቲ አንተ እንደምትፎክረው ወንድ ከሆንክ አሲዛለሁ። ሂድና ያችን ልጅ ተዋወቃት። ሂዳ ባወራ አይደለም እኮ ወንድ ልጅ በወንድነቱ አትምጣበት። ተመልከት ብቻ። ዛሬ ታገለጠዋለች፣ ምሳችንን እንበላለን። ሰላም ነሽ የኔ ቆንጆ? ሰላም አይደለው፣ ማራኪ ነኝ። ወንበሩን ከሆነ ግን ሰው አለው። ልብሽ ሰው አለው ወይስ እሱንም እንደ ወንበሩ እያስጠበቁት ነው? መጠበቁ ካስጠላስ አብርሽ ብለሽ ጥሪኝ። እዛ ጋር ነኝ። 3 2 አብርሽ 1። ስልኬን እኮ አልሰጠኸኝም። እንዳትሰጪው አሲዞ ነው። ምን? አንተ ግባለት እኮ እንዲቆይ ደጅ ምነው ተረንሽ? ማን ነው? አታውቂኝም? እንግዳ ነኝ። ከሩቅ አይቼሽ ነው። አቤት። ከሩቅ ሳይሽ ውበት ሲስቦኝ ነው። እባክሽን ክፈችልኝ። ከፈትኩልህ እኮ አልታየህም? በሩን እኮ አይደለም ልብሽን። ልቤ ሰባራ ነው። በቅርቡ ነው ጠገግ ማለት የጀመረው። አንቺ ሌላው እንደሰበረሽ እኔም በሌላኛይቱ ተሰብሬያለሁ። ይቅርታ። ቆይ ምዞር ፍቅር ፈላጊ መንገደኛ ነኝ። ከቻልሽ አብረን እንጓዝ። የት ድረስ? እሱን አላውቅም። ምን ደርስበትን ካወቅንማ መንገደኛ አይደለንም። እሺ 09 የኔ እንድትሆን ብቻ ነው የምፈልገው። እኔን ነው ፍቅሬን ነው የፈለግሽው? አንተ ነው ፍቅርህን ነው? እኔ እንጃ። ልብሽን ደግመሽ ጠይቂው። ሳይወድሽ አብሮሽ የሚኖር ሰው ህመም እንጂ ደስታን አይሰጥሽም። ፍቅር ስቶታል እያሉ የሚያሞኝ ይህን ልጅ ወደጀን እንደሆን ይወቁ። ራትራታነ በዘመደንገቴ ተደብቄ ኖርኩኝ ልክ የሚሆን እንዴ ሌላ ድንበሮታ
እንዴት ወደድከኝ? የሴት መስፈርትህን አላሟላም እኮ። መልኬ ስለሚያምር ሀብታም ስለሆንኩ በቃ ሰው ማላጣ ነው አመመስልሽ። አንተ ፈልግሃትን ቢምትል ትኖራለች? በጭራሽ። የሰው ልጅ መልክ ሆነ እንጂ መስፈርቱ ልብ ቢሆን ህይወት አይከብድም ነበር። እና እኔ ልብህን አይቼዋለሁ። በደንብ እንደገና መኖር እንደምችል፣ ደስተኛ መሆን እንደምችል፣ ያለኝን ባለኝ እንዳመሰግን አድርገሽኛል። እኔ የምልህ በእኔ ደስተኛ ነህ? አዎ ልቤ ሲያርፍ ይታወቀኛል።